ይልና በእግዚአብሔር ሕግ ደስ ይለዋል ካለ በኋላ ሕጉንም ይላል ምን ያደርጋል? ሲወጣ እግዚአብሔርን ያስባል፣ ሲገባ እግዚአብሔርን ያስባል፣ ሲንቀሳቀስ እግዚአብሔርን ያስባል፣ ሲሰራ ሁሉ ሰው የሚሆን ኢማን የዋሳው ነው ምስሱን ዋነስ ሕጉንም በቀንና በሌሊት ምን ያደርጋል? ያስባል። እኛ የምናስበው የእግዚአብሔርን ሕግ ነው ወይስ የምድራችንን ኑሮን ነው? አረማና ማለት እኛ የምናስበው ልሸት ካሰረንበት ሪልስቴት ማሰራት ነው ወይስ የእግዚአብሔርን ሕግ ነው? በቀንም በሌሊትም እውነትም የእግዚአብሔርን ሕግ ነው የምናስበው? በተኛንበት የእግዚአብሔርን ሕግ ነው የምናስበው? ስንቆም የእግዚአብሔርን ሕግ ነው የምናስበው? ተው፣ ወንድምን ለመግደል አታስብ፣ ጓደኛን ለመግደል አታስብ፣ ባልንጀራን ለመግደል አታስብ። የእግዚአብሔርን ሕግ በቀንም በሌሊትም አስብ። አዎ፣ ቤተሰብን ለመግደል አታስብ። የእግዚአብሔርን ሕግ በቀንም በሌሊት ቤቲ ሰላም ነው፣ ኑሮች ሰላም ነው፣ ህይወት ሰላም ነው፣ ስራሽ ሰላም ነው፣ ትዳር ነገር ሰላም ይሆናል። የእግዚአብሔርን ሕግ በቀንም በሌሊትም ስታስብ ማሰብ ይሆንልህ። የእግዚአብሔርን ሕግ በቀንም በሌሊትም ማሰብ ይሆንልህ። አንዳንድ ጊዜ ሌሊት የሚባል ነገር በቀን ልንበቀል ሂሳብ የምንሰራበት ሀሳብ የምናስብበት እንጂ የእግዚአብሔርን ሕግ የምናስብበት ሰዓት አይደለም። ይሄ ምስኪን ሰው ምን ይሆናል? የእግዚአብሔርን ሕግ በቀንም በሌሊትም የሚያስብ ሰው ምን ይሆናል? ምስኪን ሰው የእግዚአብሔርን ሕግ ቀድሞ ምስኪን ሰው ምን ነው? ቀድሞ በእግዚአብሔር ሕግ ደስ የሚል ሰው ከዛስ ሕጉንም በቀንም በሌሊትም የሚያስብ ሰው ምን ይሆናል? ቁጥር 3 ምን ይላል? ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ይሆናል። ከዚህ ሌላ መገለጥ የት ላገኝ ወዳጅ? ምስኪን ሰው በእግዚአብሔር ሕግ ደስ ይለዋል። አንድ ደስታውንም በቀንም በሌሊትም ያስበዋል። አስቦ ምን ይሆናል? በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደሚሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። ለመባረክ በእግዚአብሔር ሕግ ደስ ልንል ይገባናል። ለመለወጥም በእግዚአብሔር ሕግ ደስ ልንል ይገባናል። ሕግ ደስ ልንል ይገባናል። ይሄ ብቻ አይደለም፣ ሕጉንም በቀንም በሌሊትም ማሰብ ይጠበቅብናል። በእግዚአብሔር እደግመዋለሁ፣ በእግዚአብሔር ሕግ ደስ የሚል ሰውና ሕጉንም በቀንም በሌሊትም የሚያስብ ሰው በውሃ ፈሳሾች ዳር እንደተተከለች ዛፍ ፍሬዋንም በየጊዜው እንደሚሰጥ እንደማይረግፍ ዛፍ ይሆናል። ይሄ ማለት